እስኪ በገና ማለት ምን ማለት ነው? ታሪካዊ አመጣጡ እንዴት ነው? እንዴትስ ተጀመረ የሚለውን እንይዝ። እሺ፣ በገና ማለት በመዛግብት ውስጥ በእማራዊና በፍካራዊ ፍቺ ተተርጉሞ ልናገኘው እንችላለን። ከነዚህ መካከል እንደየመጽሐፍት ደራሲያኑ እንደየመጽሐፍት ጸሐፊያኑ አለቃ ኪዳነ ወልድ ክፍሌ፣ ሊቀ ኅሩያን በላይ መኮንንን እያጠቀሰን እንመለከታለን። ከነዚህም መካከል በገና በዕብራይስጥኛ ናጌን ተብሎ በመዛግብት ላይ ተቀምጦ ልናገኘው እንችላለን። በገና በዕብራይስጥኛ ናጌን ሲባል ናጌንም ነዘረ፣ ቃኘ፣ መታ፣ ደረደረ ብለው ትርጉም ይቀመጥልናል። ስለዚህ በመዛግብት ውስጥ በእማራዊና በፍካራዊ ፍቺ ተተርጉሞ ልናገኘው እንችላለን ስንል እንደየመጽሐፍት ጸሐፊያኑ የየራሳቸውን ሀሳብ ቢያስቀምጡ፣ ነገር ግን በገና ትርጉም ስናስቀምጥለት ቃኘ፣ መታ፣ ደረደረ፣ ድምፅ እያጣቀሰ ዘመረ ተብሎ እንዲሁም ደግሞ በቁሙ መዝሙርም ነው ተብሎ ሊጠቀስም ትርጉም ሊቀመጥለትም ይችላል። አንዳንድ መጽሐፍቶች ላይ ወይንም አንዳንድ መምህራኖችም ደግሞ በገና ጊዜ የሚደረደር ወይንም ደግሞ በገና ወቅት ጊዜ ይጠቀሙበት የነበረ የዜማ መሳሪያ በማለትም ትርጉም ያስቀምጠውለታል። እንዲህ ይህንን በገና ሲሉ ቃሏን ቀጥተኛ ፍቻዋን ሲወስዱት በገና የሚለውን ትርጉም ቀጥታ ወስደው በገና ጊዜ የሚደረደር የዜማ መሳሪያ ብለው ትርጉም ሊያስቀምጡልን ይችላሉ። ስለዚህ እንደ በገና ተማሪና እንደ በገና ዕውቀት በገና ቀጥታ ትርጉሙ ሲቀመጥለት ቃኘ፣ መታ፣ ደረደረ፣ ድምፅ እያጣቀሰ ዘመረ፣ እንዲሁም ደግሞ መዝሙርም ነው ተብሎ ትርጉም ሊቀመጥለት ይችላል። ከዚህ በመቀጠል ደግሞ በገና አጀማመሩ ማን ጀመረው ለሚለው የበገና ታሪክን ስንመለከት ደግሞ ከአዳም ወደ 7ኛ የዘር ትውልድ ላይ ይወስደናል። የዘር ትውልድ ላይ ሲቆጠር ኦሪት ዘፍጥረት ምዕራፍ 4 ላይ ከቁጥር 19 ላይ ላሜህ ላይ ይደርሳል። ኦሪት ዘፍጥረት ምዕራፍ 4 ለበገና ደርዳሪያንና እንዲሁም ለበገና እውቀት ለሚፈልጉት ኦሪት ዘፍጥረት ምዕራፍ 4ን ያንብቡት። ይህንን በምትመለከቱበት ጊዜ የዘር ሐረግን እየቆጠረ ይመጣል። አዳም፣ ቃኤል፣ አቤል እያለ እየቆጠረ ይመጣና 7ኛ ላይ ላሜህ ላይ ይደርሳል። ላሜህም በገናና መለከትን ለሚይዙ አባታቸው እንደነበረ መጽሐፍ ቅዱስ ያስቀምጥልንና በገና የተጀመረበትም በዮባል በገና እንደተጀመረ መጽሐፍ ቅዱስ ያስቀምጥልናል። በገናን የጀመሩበትን ምክንያት ደግሞ እዛው መጽሐፍ ቅዱስ ላይ ሲያስቀምጥልን የአባቶቻቸውን መገዳደል አስቀድሞ አቤል በቃኤል የሞተበትን አገዳደል በመመልከት በመቀጠል ደግሞ ላሜህ ቃኤልን የገደለበትን አገዳደል በመመልከቱ እጅግ መሪር ሐዘን ላይ በመውደቁ ከእንጨትና ከእጽዋት ከእንስሳትም በገናን አበጃጅቶ ከሐዘኑ ለመጽናኛ በሚል ዋናው ዓላማው የዮባል ዋናው ዓላማው ምንድነው? ከሐዘኑ ለመጽናኛ በሚል ምክንያት በገናን ሰርቶ መደርደር ጀምሯል ማለት ነው። ስለዚህ በገና የተጀመረው ከአዳም 7ኛ የዘር ትውልድ ላይ በሆነው በዮባል በገና ሊደረደር በገና ሊጀመር ችሏል ማለት ነው። በጣም አሪፍ። ለምን አገልግሎቶች የበገና አገልግሎቱ ዘርፈ ብዙ ነው። ከነሱ መካከል ስንመለከት በገና አስቀድሜ እንደነገርኩሽ ዮባል የጀመረበትን ዓላማውን ስንመለከት ከሐዘኑ ለመጽናኛ ሲል እንደጀመረው ሁሉ እኛም በሐዘናችን ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትጠቀምባቸው የዜማ መሳሪያዎች መካከል ሐዘንን የሚያረጋጋ የሚያጽናና እንዲሁም ደግሞ የሚጠግን ከእርሱም አልፎ ደግሞ ፈውስን የሚሰጠን የዜማ መሳሪያ በገናችን ነው። ስለዚህ በገናችንን ከሐዘናችን ለመጽናኛ እንጠቀምበታለን፣ በደስታችንን ጊዜ እንጠቀምበታለን። በዚሁ በሰንበት ትምህርት ቤታችንም ታቦተ ሕጉ በሚከብርበት ጊዜ ታቦተ ሕጉን እናጅብበታለን። እንዲሁም ደግሞ የሰርግ ደስታዎች በሚኖሩበትም ጊዜ ሰርገኞችን እያጀብን የደስታቸው ተካፋይም በበገናችን ሆነን እናጀባቸዋለን። ከዚህም በመቀጠል ደግሞ የበገና አገልግሎቱን ስንመለከት በገና በስፋት አንድ ሰው ላይ በደንብ ይሰራል። የሚሰራው ሰው ደግሞ በገናን ሲጠቀም ሲደረደረው፣ እንዲሁም ደግሞ ሲገለገልበት በራሱ ሕይወት የሚመለከተው ጥቅሞች እንዲሁም ደግሞ በራሱ ሕይወት የሚመለከታቸው በገና የሚሰጠው ጸጋ ይኖራል። ስለዚህ በገና ለእንደዚህ ጊዜ እንጠቀምበታለን።
ምሳሌዎች አሉታ የበገና ምን ምን የሚባሉት ምሳሌዎች የበገና ምሳሌዎች የሚባሉት ምን ናቸው? በጣም ጥሩ። የበገና ምሳሌዎች ላይ ስንመለከት አንድ በገና 12 ክፍሎች ይኖሩታል። እነዚህም ክፍሎች እያንዳንዳቸው ምስጢር፣ እያንዳንዳቸው ደግሞ ምሳሌ አላቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ለምታደርጋቸው ማንኛውንም ስርዓተ አምልኮቶች በሙሉ የሚደንቁና የሚገርሙ ምሳሌዎችን፣ ምስጢሮችን እያዋሃደች ነው የምትመለከተው። ወይንም ደግሞ አገልግሎቷን የምትቀጥለው በምስጢር ነው። ማንኛውንም አገልግሎት ስንመለከት እኛ ላናውቀው፣ እኛ ላንረዳው እንችላለን እንጂ እያንዳንዶቹ አገልግሎቶቿ በምስጢርና በምሳሌ የተዋቀሩ ናቸው። ስለዚህ አንድ በገና እነዚህ 12 ክፍሎች የጠቀስኩልሽ የእያንዳንዳቸው ምስጢር፣ ምሳሌ አላቸው። መምህር በጣም ደስ የሚል ቆይታ እያደረግን ያለ ነው። ደስ የሚል ማብራሪያ ነው እየሰጠህን ያለው። በገና በስንት አይነት መልኩ ሊደረደር ይችላል ወይም ሊቀርብ ይችላል የሚለውን ደግሞ ናንሳ። በጣም ጥሩ። በገና አደራደር ላይ 3 አይነት አደራደር አለ። እነዚህም አደራደሮች በገና ደርዳሪ ወይንም በገና ተማሪ ሀ ብሎ ሲጀምርና በገና ላይ ሲቆይ የሚያገኛቸው አደራደሮች ናቸው። የመጀመሪያዎቹ ቆጠራ የምንለው አደራደር አለ። ቆጠራ የምንለው አደራደር አሁን ለምሳሌ በአንድ መዝሙር እንመልከት። የመጀመሪያው በገና ደርዳሪ ሲጀምር ቆጠራ የሚባለውን አደራደር ይጀምራል። ይህም ቆጠራ የሚባለው አደራደር እንዴት ነው? አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። ይህን ስንመለከተው ቆጠራ የሚባለው አደራደር ነው። ስለዚህ በገና ደርዳሪ ሲጀምር ይህንን አቆጣጠር፣ ይህንን አደራደር የመጀመሪያውን ይጀምራል። ከዚህ በመቀጠል ደግሞ ሁለተኛው የአደራደር አይነት ድርብ የሚባለው አደራደር ነው። ድርቡም ደግሞ ቁጥሮችን በማከታተል ወይንም ደግሞ የቁጥሮቹን አገባብ ሁኔታውን ትንሽ ቀልጠፍ በማድረግ ከቆጠራው ትንሽ ቀልጠፍ ያለ አደራደር ነው ማለት ነው። ለምሳሌ አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። ይሄኛውን ስንመለከተው ደግሞ ድርብ የሚባለው አደራደር ነው ማለት ነው። ስለዚህ ከቆጠራው ትንሽ ከፍ ያለ ነው። እንዲሁም ደግሞ አደራደሩም ትንሽ ለየት ያለ ነው፣ ፈጠንም ይላል። ስለዚህ ሁለተኛው አደራደር ድርብ እየተባለ ይጠራል። ሶስተኛው አደራደር አይነት ደግሞ ድህንፃን በመጠቀም ድህንፃ ላይ ስንጠቀም በገና ላይ ትንሽ ቆየት የሚሉ ወይንም ደግሞ የበገናን እውቀት ማሻሻል እፈልጋለሁ፣ በገና ላይ እውቀቴን ከፍ ማድረግ እፈልጋለሁ የሚል ሰው በገናን እያወቀ ሲሄድ የሆነ ሰዓት ላይ ግርፍ መጠቀም ይጀምራል። ሶስተኛው የአደራደር አይነት ማለት ነው። ስለዚህ ግርፍ ላይ ሲገባ እያንዳንዱ ቅኝቶቹ፣ እያንዳንዱ አውታሮቹ ይቃኛሉ። ደብል እየተደረጉ ይቃኛሉ። እስቲ ማይረብሽ ከሆነ ይሄ በገና እስቲ እንመልከተው። ለምሳሌ በዚያውም አደራደር ሁኔታውን እንመልከተው። እጃችን አውታሩን እያፈነ፣ በቀኝ እጃችን ደግሞ አውታሩን እየገረፍን እንዲያደረገን አውታሩን በመግረፍ የምንጠቀምበት በሶስተኛ ደረጃ ላይ የምንመለከተው ግርፍ ብለን የምንጠራው የአደራደር አይነት ነው ማለት ነው። ስለዚህ በሶስት አይነት አደራደር በገናን መደርደር እንችላለን። ቆጠራ የምንለው ማለት ነው። ስለዚህ መጀመሪያው ላይ በገና ደርዳሪ ሲጀምር ቆጠራ ብሎ የሚጀምረውን ሀ ብሎ ይጀምራል። በገና ላይ ሲቆይ ሁለተኛ ላይ ደግሞ ድርብ የሚባለውን አደራደር መደርደር ይጀምራል። በሶስተኛ ደረጃ ላይ ደግሞ ድህንፃን በመጠቀም አውታሩን እየገረፍን የምንጠቀመው አደራደር ነው ማለት ነው። ሌላው ደግሞ ዝማሬዎች ከሚቀርቡበት አንዱ የበገና ዝማሬ። የበገና ዝማሬ ከሌሎች ዝማሬዎች ምንድን ነው? በጣም ጥሩ። እዚህ ሀሳብ ላይ በደንብ ህዝቡ ወይንም ደግሞ በገና ተማሪ ለበገና ያለው አመለካከት ትንሽ ወረድ ያለ ነው። ወረድ ያለ ነው ማለት ምንድን ነው? በገናን ከሌሎች የዜማ መሳሪያዎች ጋር ከመሰንቆ፣ ከክራር፣ ከዋሽንት ጋር አንድ ላይ
በማደባለቅ የሚዘምሩ ዘማሪያንን ልንመለከት እንችላለን። ነገር ግን ይህ ከበገና ትውፊትና ከበገና ስርዓት ትንሽ ወጣ ያለ ነው። ስለዚህ በገና ብቻውን የሚደረደርበት የዜማ መሳሪያ ነው። ከሌሎች የዜማ መሳሪያ ጋር በህብረት ሊደረደር የማይችል መንፈሳዊ የዜማ መሳሪያችን ነው። ስለዚህ ከሌሎች የዜማ መሳሪያ በዋነኛነት ለየት የሚያደርገው ከሌሎች ጋር በህብረት አለመባሉ ነው። አንዳንዶቹ ውበት አለው፣ ያምራል፣ ይሄዳል በማለት ከመሰንቆ፣ ከክራር፣ ከዋሽንት ጋር አንድ ላይ ሊያደርጉት ይችላሉ። ለነሱ አንድ ላይ የሄደ ሊመስላቸው ይችላል ሲሰማ። ነገር ግን የበገናውን ትውፊቱን፣ ስርዓቱን ስንከተለው ግን ከሌሎች የዜማ መሳሪያዎች ጋር በህብረት አይባልም። ስለዚህ ለየት የሚያደርገው ዋነኛው ሀሳቡ ይሄ ነው። ከዚህ በመቀጠል ደግሞ ከሌሎች የዜማ መሳሪያ ለየት የሚያደርገውም ደግሞ ተመስጦ ውስጥ ይከተናል። ከክራር፣ ከመሰንቆ፣ ከዋሽንት በበለጠ የመመሰጥ አቅሙ ከፍ ያለ ነው። ከዚህም በመቀጠል ደግሞ ከመመሰጥም አልፎ እርኩስ መንፈስንም የማራቅ ኃይሉ ከፍ ያለ ነው። አባታችን ቅዱስ ዳዊትን ስንመለከተው ንጉሥ ሳኦል በንግስናው ሳለ መንፈስ ሳኦልን ያስጨንቀው ነበር፣ ወይንም ደግሞ ሳኦልን እንደገዛ ፈቃዱ እያደረገ ሳኦልን ያስጨንቀው ነበረ። የዚህን ጊዜ ቅዱስ ዳዊት በገና እየደረደረ ሳኦልን ከሚያስጨንቀው መንፈስ ያረጋጋው ነበር አይደለ? በመጽሐፍ ቅዱስም በታሪክም የምንመለከተው ነው። ስለዚህ እኛም መንፈሳዊ በሆነ አደራደር፣ መንፈሳዊ በሆነ ግልጋሎት በገናን ብንጠቀመው ከእኛም ይሆናል፣ በገናን ከሚሰማውም ሰው እርኩስ መንፈስ የማራቅ ኃይል፣ ጸጋ፣ ጥበብ ያለው የዜማ መሳሪያ ነው። ስለዚህ እርኩስ መንፈስ በማራቆ ከሌሎች የዜማ መሳሪያ ይለያል። እንዲሁም ደግሞ ከዚህ በተጨማሪም ደግሞ በገና ከሌሎች የዜማ መሳሪያ ለየት የሚያደርገው ሕክምና በመስጠቱ ነው። አሁን በብዛት አንዳንድ በገና ደርዳሪያን ወይንም ደግሞ በሳይንሱም ሲመለከቱት በገና ሕክምና ይሰጣል ይባላል። ይህ ሕክምና ሲሰጥ ግን በድሮም ጊዜ ይሰጥ የነበረ አገልግሎት ነው። ቅዱስ ዳዊት ሳኦልን አክሞታል። ከሚያስጨንቀው መንፈስ እያረጋጋው ሳኦልን ሲያክመው ነበር። ስለዚህም እኛም አሁን ከሚያስጨንቃቸው ነገር እንዲሁም ከሌሎች በሽታዎችም በገና የማራቅ ወይንም ደግሞ የመፈወስ አቅም ያለው የመፈወስ ጸጋ ያለው የዜማ መሳሪያችን ነው። ስለዚህ በገና በእነዚህ ነገሮች ከሌሎች የዜማ መሳሪያ ለየት ያደርገዋል። በአደራደሩ ወይንም ደግሞ በግጥም አጻጻፉ ከሌሎችም ይለያል። በድሮ ጊዜ የነበሩት አባቶቻችንም የግጥም አጻጻፋቸውን ስንመለከተው በብዛት ስለ ዓለም ከንቱነትም እየጻፉ እያወሩን ስለ ሞትን ያወሱናል። ማለት ሁላችንም ሟች መሆናችንን በግጥማቸው ይነግሩናል። ስለ ሞትም በግጥማቸው እያደረጉ በበገና እየደረደሩ ይገልጹልናል። ስለዚህ እነሱ ሀሳባቸው ምንድን ነው? ዓለም ከንቱነት መሆኗን እንዲሁም ደግሞ ዓለምን ትተን ወደ ላይኛው መንግስት እንድንመለከት የሚያደርገን የዜማ መሳሪያ ነው። ተመስጦ ውስጥ ስንገባ ከምድራዊ ህይወታችን ከምድራዊ ስሜቶቻችን ወተን ወደ ላይኛው ወደ መንግስተ ሰማያት ልንናፍቀው ወይንም ደግሞ ተስፋ ወደምናደርገው ወደ ሰማያቷ ኢየሩሳሌም ያነጥቀናል። በዛም ጊዜ ተመስጦ ውስጥ በመሆን የዓለምን ከንቱነት እንመለከትበታለን። እንዲሁም ደግሞ የወደፊቱን ህይወታችንንም የሚያወሳለን። የወደፊቱ ህይወታችንንም በግልጽና በጉልህ የሚያሳየን የዜማ መሳሪያችን ነው። ስለዚህ እነዚህንና ከዚህም በተጨማሪ በገና ከሌሎች የዜማ መሳሪያ ለየት የሚያደርገው ሀሳብ ይህን ይመስላል። በጣም ደስ ይላል። መዝሙር ብትጋብዘን፣ የበገና መዝሙር። በደላችንን የተውክልን በመስቀል ተሰቅለ እራቆትክን ጎንህን ተወግተ የእኛ ጌታ ሞትን ወጋህልን ወደ ማታ ሞትን ወጋህልን በጎልጎታ
ሲኦል ተበርብራ በስልጣን ነፍሳት ተመልሰው ወደ ቤት ሞልቷል ከበረቱ ባንተ መንጋ ደም ተከፍሎ ለሞት ዋጋ ደም ተከፍሎ ለሞት ዋጋ በደላችንን የተውክልን በመስቀል ተሰቅለ እራቆትክን ጎንን ተወግተ የእኛ ጌታ ሞትን ወጋህልን ወደ ማታ ሞትን ወጋህልን በጎልጎታ በጣም ደስ የሚል ዝማሬ ነው ያሰማው። ብዙ ጊዜ እንደዚህ አይነት ዝማሬዎች ስንሰማ ወይም ስናዳመጥ ሳናስበው የሀዘን ስሜት ውስጥ እንገባለን። አሁን ያ ስሜት እኔ ውስጥ ነበረና የዜማው ሁኔታ ነው ወይስ ብቻ ነው? እንዴት በገና ቅድም እንደነገርኩሽ ከሌሎች የዜማ መሳሪያ ለየት የሚያደርጋቸውን ስንጠቅስ ተመስጦ ውስጥ ይቀጥታል ተባብለን ነበር። በገና ተመስጦ ውስጥ የመክተት አቅሙ በጣም ከፍተኛ ነው። ተመስጦ ውስጥ ብቻ አይደለም የሚከተሽ። ተመስጦ ውስጥ ካስገባሽ በኋላ የዓለም ከንቱነትን የዓለም ድካምነትን እየገለጸልን ወደ ላይኛው መንግስት ወደ እግዚአብሔር ወይንም ተስፋ ስለምናደርጋት ሰማያዊቷ ኢየሩሳሌም በግልጽ ያብራራልናል። ስለዚህ ሁላችንም እንደዚህ አይነት ስሜት ውስጥ የምንገባው አንደኛ በገና በራሱ ካለው ጸጋና ካለው መንፈሳዊ አገልግሎት እንደዚህ አይነት ስሜት ውስጥ ይከተናል። ከዚህ በተጨማሪም ደግሞ የበገና ዜማዎች የበገና ግጥሞች ከሌሎች መዝሙራቶች የተለየ ነው። ስለዚህ ለየት ማድረጉና በገናው በራሱ ያለው ጸባይ እንደዚህ አይነት ስሜት ውስጥ እንድንገባ ተመስጦ ውስጥ በበለጠ እንድንገባ ያደርገናል። ተመስጦ ውስጥም ከገባን በኋላ በተረጋጋ ሁኔታ እንድንንቀሳቀስ ያደርገናል። በገና ከሚሰጠን ጸጋ መካከል የተረጋጋን የሰከንን እንድንሆን ያደርገናል። ስለዚህ ያ ነገር የሚመነጨው ከምንድን ነው? በገና ከራሱ ካለው መንፈሳዊ ግልጋሎትና ከራሱ ካለው ጸጋ ነው ማለት ነው። ሌላው ደግሞ በበገና ከሚቀርቡ ዝማሬዎች ውስጥ መዲናና ዘለሰኛ ይጠቀሳል እና የመዲናና የዘለሰኛ ልዩነት ምንድን ነው? እሺ፣ መዲናና ዘለሰኛን ስንመለከታቸው ሁለቱም የድርሰት አጻጻፍ ዘይቤዎች ወይንም ደግሞ አይነቶች ብለን ከምንጠራቸው ውስጥ መካከል ናቸው። የድርሰት አጻጻፍ ከምንላቸው መካከል ዘለሰኛ፣ መዲና፣ ቡሄ በሉ፣ እንቁጣጣሽ፣ ሰንጎ መገን የምንላቸው እነዚህ የግጥም አጻጻፍ አይነቶች ናቸው። ስለዚህ ዘለሰኛም ወይንም ደግሞ መዲናን ስንመለከታቸው የግጥም አጻጻፍ አይነቶች ናቸው ወይንም ደግሞ የግጥም አጻጻፍ ዘይቤዎቻችን ናቸው ማለት ነው። ስለዚህ ልዩነታቸውን ስንመለከት መዲና ማለት መደነ ከሚል ቃል የተገኘ እንደውም በመዛግብት ውስጥ መደነ ብለው አስቀምጠው መደነ ማለት ወይንም መዲና ብለው ትርጉሙ ሲያስቀምጡ ደግሞ ከተማ ብለው አስቀምጠውልናል። የቁም ፍቺው ከተማ ተብሎ ሊተረጎም ይችላል። ስለዚህ መዲና ማለት ከተማን ነው የሚወክልልን ማለት ነው። ለምሳሌ መዲናችን ብለን ስንጠራ ከተማችንን እየጠቀስን ነው። ቀጥታ ትርጉሙን ስንመለከተው ከተማ የሚል ስያሜ ይኖረዋል ማለት ነው። ስለዚህ የመዲና ወይንም ደግሞ የመዲና አጻጻፍ አይነቶች ልዩነታቸው ምንድን ነው? ግጥም አጻጻፋቸው አጫጭር ነው ወይንም ደግሞ በሌላ ቋንቋ ምንድን ነው የሚባለው? ሁለት ጣሪያ ወይንም ሁለት ግድግዳ ያላቸው የግጥም አጻጻፍ አይነቶች ናቸው። እንዲሁም ደግሞ ሀሳባቸውም ቀጥተኛ የሚገለጽና በቅኔ አዘል ሊባል የሚችል ነው። ስለዚህ መዲና ይህንን ይመስላል።
ዘለሰኛን ስንመለከተው ደግሞ ይህንንም ከየትኛው ቃል አመጡት? ዘለሰ ይዘልስ ከሚል ቃል የተገኘ ሲሆን ይህም ትርጉሙ መጣል ነው ብለው ያስቀምጡልናል። እነዚህም ልዩነታቸው ምንድነው? ወይንም ዘለሰኛን ስንመለከተው በዘለሰኛ ውስጥ የጉሮሮ ስራ ያለባቸው መዝሙራቶችን እንመለከታለን። ዘለሰኛን ስንመለከት ደግሞ በዘለሰኛ ላይ የድሮ ዘለሰኛ ዘማሪያዎችን ስንመለከት ግጥሙ አጻጻፋቸው ላይ ሊቃውንቶችንም ይሆናል የሀገር መሪዎችንም ይሆናል ሰዎችንም ይዘልፉበታል፣ ያሞግሱበታል። ዘለሰኛ ይህንን ይመስላል። ስለዚህ ልዩነታቸው መዲና በአጫጭር የአጻጻፍ ስልት ሲጠቀም፣ ዘለሰኛን ደግሞ ሰፋ ያለ ሀሳቡ ረጅም ተደርጎ ልንመለከተው ልናያቸው እንችላለን ማለት ነው። በጣም ደስ ይላል። ፕሮግራማችንን እንጨርስና የበገና አቀባበል ሁኔታችን ምን ይመስላል? ህብረተሰቡስ እንዴት ይቀበለዋል? በጣም ጥሩ። ብዙ በገና ደርዳሪያን ችላ የሚለው ወይም ደግሞ ሀሳብ ሰጥቶት ተጽዕኖ ሰጥቶት የማያደርገው ነገር፣ ለምሳሌ በሌሎችም በገና ደርዳሪያኖች ወይንም ደግሞ በገና የማይደረደሩትን ምን ይላሉ መሰለሽ? በገና በአብይ ጾም ወቅት ብቻ ነው የሚደረደረው የሚሉ አሉ። ወይንም ደግሞ በሁዳዴ ጾም ብቻ የሚደረደር የዜማ መሳሪያ ነው ይላሉ። በገና ዋነኛው ዓላማው እግዚአብሔር አምላካችንን የምናመሰግንበት የዜማ መሳሪያችን ነው። እግዚአብሔር አምላካችንን የምናመሰግንበት የዜማ መሳሪያ ከሆነ ቀነ ገደብ ልናስቀምጥለት አይገባም። በተለምዶ በየቤተ ክርስቲያኑና እንደየሰው በጾም ወቅት ብቻ በሁዳዴ ጾም ብቻ ነው የሚደረደረው በገና ይላሉ። ነገር ግን በገና ጊዜ የማይቀመጥለት ገደብ የሌለው ሁል ጊዜ ልንጠቀምበት የምንችል በደስታችንም ጊዜ በሐዘናችንም ጊዜ በጾም ጊዜ እንዲሁም በፍስግም ጊዜ ልንጠቀምበት የምንችልበት መንፈሳዊ የዜማ መሳሪያ ነው። ይሄኛውን ሁላችንም ልንይዘው ይገባል። ከዚህ በተጨማሪ ደግሞ በገናን አሁን አብዛኛዎቹ በአቅራቢያቸው ማግኘት ይችላል። ወይንም ትንሽ እርምጃን ተራምደው ትንሽ ቦታ ሄደው በገናን በቀላሉ ሁኔታ ማግኘት ይችላሉ። ያ በቀላል ማግኘታቸውን ለበገና የሚገባውን ክብር፣ ለበገና የሚሰጠውን እንክብካቤ እንዘነጋለን። በገና ስንይዝ ስርዓት በተሞላበት አለባበስ በመልበስ ነጠላችንንም በማድረግ እንዲሁም ደግሞ በገናን ከመደርደራችን በፊት በጸሎተ እግዚአብሔር ብንጀምረው መልካም ነው። ከመልካምነቱን ባሻገር ደግሞ በገናው የሚሰጠን ጸጋ፣ ክብር ይኖራል። ያኛውን ክብር ደግሞ በህይወታችን የምንመለከተው ነው። ስለዚህ በገናን ስንይዘው ቀጥታ እንዳገኘ ነው አንስተን መደርደር ሳይሆን ስርዓትን፣ ትውፊትን በመከተል አለባበሳችንን በማስተካከል ጸሎትን በማድረግ በገናን ልንጠቀመው የሚገባ የዜማ መሳሪያ ነው። ይህን እንዳናደርግ ያደረገን ምንድን ነው? አንደኛ በቀላሉ መገኘቱ፣ በፈለግንበት ሰዓት በፈለግንበት ቦታ በገናን ስላገኘ ነው የሚገባውን ክብር አንሰጠውም ያለ ነው። እንዲሁም ደግሞ አንዳንድ ሆቴሎች ላይ ወይንም ደግሞ አንዳንድ የአገልግሎት ስማቸው ላይ የበገናን ቅርጽ በሚመስል በመስራት ላልተገባ ስርዓት ወይንም ደግሞ ላልተገባ ግልጋሎት ሲጠቀሙበት እንመለከታለን። የመጠጦችን ስያሜ ሲያደርጉ ወይንም ደግሞ ወንበር መቀመጫ ላይ የበገናን ቅርጽ በማድረግ እንመለከታለን። ስለዚህ ይህንን ሁላችንም በገና ደርዳሪያኖችን ወይንም ደግሞ ህብረተሰቡ ሊያውቀው የሚገባ ትልቅ የዜማ መሳሪያ መሆኑን ተረድተን ለበገናው የምንሰጠውን ክብር ከፍ ማድረግ አለብን። ስለዚህ እኛ ያከበርነው ነገር፣ እኛ ቦታ የሰጠነው ነገር በገናው መልሶ ለእኛ ክብርን፣ ጸጋን ይሰጠናልና ሁላችንንም ለበገና የሚገባውን ክብር፣ እንክብካቤ እንስጥላለሁ። በጣም እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው ነገር ካለ ወይም በገና መማር የሚፈልጉ ተመልካቾች ካሉ አድራሻህንና ስልክ ቁጥርህን ታስቀምጥላችሁ። በመጨረሻም ማስተላለፍ የምንፈልገው መልእክት ምንድን ነው? ለበገና ደርዳሪያኖችም ለመምህራኖችም የምንሰጠው መልእክት ምንድን ነው? በገናን ድርደራ ላይ ብቻ ሳይሆን የበገናን እውቀቶችን፣ ትምህርቶችን
በገና ደርዳሪያኖች እንዲያውቁ እንዲገነዘቡ ማድረግ መቻል አለብን። ይህንን ስናደርግ ለበገና የሚገባውን ክብርና ለበገና የሚገባውን ጥንቃቄ ሁሉም ሰው ማድረግ ይችላልና የበገና ትምህርቶቻችንን ጠንከር ባለ ድርደራ ላይ ብቻ ሳይሆን ትምህርቶቹም ላይ ፎከስ በማድረግ ለበገና የሚገባውን እንክብካቤ ክብር እንስጥላለን። እግዚአብሔር ይስጥልኝ።